እንኳን ወደዚህ ታላቅ የህይወት መድረክ በሰላም መጣችሁ። ዛሬ የምንነጋገረው ስለ ተራ ጨዋታ ወይም ስለ ጊዜያዊ መጽናኛ አይደለም። ዛሬ የምንነጋገረው በዚህ በፈተና በክህደት በጭካኔና ውድድር በበለጠበት ዓለም ውስጥ እያንዳንዷ ሴት ልትረዳው የሚገባ አንድ መራር ሻካራና በፍጹም የማይለወጥ እውነታ ላይ ነው። እባክሽን አንዴ ቆም በይና በጥሞና አዳምጪኝ። ራስሽን በሐዘን በተስፋ መቁረጥ በትካዜና በለቅሶ ስታዩ ይህ የምታዩ የዓለም ሰው መጥቶ በፍጹም አያቅፍሽም። ማንም መጥቶ እንባሽን በነፃ አይጠርግልሽም። በዚህ ዘመን ብዙ ሰዎች ለአንቺ ስብራትና እንባ የሚሆን ሰዓት የላቸውም። ሁሉም የራሱን ኑሮ ለመሮጥና የራሱን ሸክም ለመሸከም ይጣደፋል። እንዲያውም የባሰውን መራር እውነታ ልንገርሽ። አንዳንዶቹማ ውድቀትሽን፣ መሸነፍሽን፣ መሰበርሽንና ከሰዎች በታች መሆንሽን እያዩ በውስጣቸው ታላቅ ደስታና እፎታ ይሰማቸዋል። ያንቺ መውደቅ ለነሱ የስኬታቸው ማረጋገጫ ይመስላቸዋል። ለዚህ ነው ይሄን ጉዳይ ድምጼን ጮክ አድርጌ የምነግርሽ። ራሷን ለጣለች ሴት ማንም አያዝንላትም። ህይወት ምንም ያህል ብትፈትንሽ የዛሬ መንገድሽ ጨልሞ ብርሃን ባታይም በእጅሽ ላይ ምንም ነገር የሌለና ብቻሽን የቆምሽ ቢመስልሽም ፈጽሞ ራስሽን መቼም ቢሆን አጣይ። በዚህ ቪዲዮ ቆይታ ውስጥ ህይወትሽን በአዲስ መነጽር የምታይበትን ቪዲዮ እንፈታለን። ስብራትሽን ወደ ማይበገር ጥንካሬ፣ ህመምሽን ደግሞ ወደ ጥልቅ ጥበብ፣ ውድቀትሽን ደግሞ ማንም ሊያቆመው ወደማይችለው አዲስ ታላቅ መነሻ እንዴት እንደምትቀይሪው በ10 ምዕራፎች ከፍዬ በጥልቀት እንመረምራለን። ይህ ቪዲዮ ላንቺ ብቻ የተዘጋጀ ሳይሆን ህይወት ክንፋቸው ለሰበረችባቸው ተስፋ ለቆረጡ ለእያንዳንዱ ውድ እንቁ ሴት የተበረከተ የነጻ ጥሪ ነው። እባክሽን እስከ መጨረሻው ደቂቃ ድረስ አብረሽኝ ቆይ። ምክንያቱም ከዚህ ቪዲዮ በኋላ ያረጀው የተሰበረውና ያለቀሰው ማንነትሽ ተሸኝቶ አዲሱና ብረት የሆነው ማንነትሽ ይወለዳል። ምዕራፍ 1 የዓለም መራር እውነታዎችና የተኩላዎች ፈገግታ። ሰዎች በስልካቸው ላይ አፍጥጠዋል። ብቻዋን የተቀመጠችን ሴት ማንም አይመለከታትም። ዓለም ለደካሞችና ለሚያለቅሱ ሰዎች የምትሰጠው ሽልማት የለም። እኛ ሴቶች ብዙ ጊዜ የምንሳሳተው ሰዎች ሁሉ ጊዜ እኔ እንደማስበው ደጎች ናቸው፣ እኔ ስላገዝኳቸው ስለሰራውላቸው እነሱም ያግዙኛል ይሰሩልኛል ብለን በየዋህነት ስለምናምን ነው። ነገር ግን እውነታው ፍጹም ተቃራኒ ነው። ስታለቅሺ አብሮሽ የሚያለቅስ ሳይሆን እንባሽን አይቶ ድክመትሽን የሚለካ ነገ አንቺን ለመጥለፍ ጥንካሬሽን የሚያጠኑ ናቸው በዙሪያሽ የሚበዙት። ሰዎች ስትወርቂ የሚያዝኑልሽ ይመስልሻል። አንዳንዶች ከንፈራቸውን ሊመጡልሽ ይችላሉ። ነገር ግን አብዛኞቹ ውድቀትሽን የራሳቸውን የበላይነት ማረጋገጫ ያደርጉታል። እሷ እኮ የት ትደርስ ነበር እያሉ ስምሽን ማጥፋትና ማማት የስራቸው መጀመሪያ ያደርጉታል። ስለዚህ እንባሽን ለማንም የደስታ ዕድል አታድርጊው። ስታለቅሺ ድክመትሽን ለጠላቶችሽ በነፃ እያሳየሽ መሆንሽንም አትዘንጊ። ስብራትሽን ለሰው ሁሉ አታውሪ፣ ምክንያቱም ያወራሽው ሰው ሁሉ መድኃኒት አይሆንሽም። አንዳንዱ ቁስልሽ ላይ ጨው የሚነሰንስ ነውና። ምዕራፍ 2 የፈገግታ እውነተኛ ስለንቦና። አንዲት ሴት መስታወት ፊት ቆማ እንባዋን በጥጥ አርጋ ፊቷን በኩራት ቀና ታደርጋለች። እግሯን አስተካክላ ጥልቀት ባለው ትንፋሽ ፈገግ ትላለች። ቀኗ ደማቅና ብሩህ መሆን ይጀምራል። ህይወት ስትከብድሽ፣ ማዕበሉ ሲበረታብሽ ምን ማድረግ እንዳለብሽ ታውቂያለሽ? ጸዳ በይ፣ ትከሻሽን ቀና አድርጊ፣ ፊትሽንም በፈገግታ አብሪው። ይህ ፈገግታሽ ግን ምንም ችግር የለብኝም ኑሮ ሞልቶልኛል ብሎ ሰውን ለማታለል አይደለም። ይህ ፈገግታሽ ትልቅ የስነልቦና ጦርነት ነው። ትርጉሙም ከገጠመኝ ፈተና በላይ እኔ የምበረታ የማልሰበርና እጅግ ጠንካራ ሰው ነኝ የሚል የውስጣዊ ጽናት መገለጫ ነው። ፈገግ ስትይ ጠላቶችሽ ይደነግጣሉ። አንቺን ለማስለቀስ ያዘጋጁ ሴራ ሁሉ ይበላሽባቸዋል። ያሳደዱሽ የህይወትሽ ማዕበሎች ያንቺን ቀና ማለትና አለመሸነፍ ሲያዩ ፈገግታሽ ሰይፍሽ ነው፣ ፈገግታሽ ጋሻሽ ነው። በጭንቀት ውስጥ ሆነሽ ፈገግ ማለት ስትይ አእምሮሽ ራሱ እኔ ጠንካራ ነኝ የሚል መልእክትን ይቀበላል። ያኔ ድባቴውና ፍራቱ ካንቺ ይሸሻል። ምዕራፍ 3 እውነተኛው ውበት የሚለካው በውድቀት ውስጥ ነው። በደረቀና በተሰነጠቀ መሬት መካከል በቀጭኑ የበቀለች ውብ ቀይ አበባ ኃይለኛ ነፋስ አበባዋን ወደ ግራና ወደ ቀኝ ቢያወዛውዛትም አትነቀልም። የፀሐይ ብርሃን በደመና መካከል ሲመጣ አበባዋ ይበልጥ ታበራለች። የሴት ልጅ እውነተኛ ውበቷ የሚታየው መቼ ይመስልሻል? ሁሉ ነገር ሲስተካከል፣ ኑሮ ሲደላት፣ የቅንጦት ልብስ ስትለብስ ወይም ማራኪ ሜካፕ ስትቀባ አይደለም። ያ ማንኛውም ሰው ሊያደርገው የሚችለው ቀላል ነገር ነው። እውነተኛ ውበቷ የሚታየው ነገሮች ሁሉ በፈረሱበት ጊዜ፣ ማንም ከጎኗ በሌለ ሰዓት፣ ጥቅጥቅ ባለ ጨለማ ውስጥ እንኳን ራሷን ችላ ስትቆም ነው። ሁሉ ነገር ጠፍቶ ተስፋ ተቆርጦ ከእንግዲህ አትነሳም ተብሎ በሰዎች ዘንድ ሲታሰብ ብቻዋን ቆማ አቧራን አራግፋ የምትነሳ ሴት ውበቷ የሰማይ ያህል ከፍ ያለ ነው። በጨለማ ውስጥ ብርሃን ሆኖ መቆየት የውበት ከፍተኛው ደረጃ ነው።
ያ ውበት በጊዜ ብዛት የማይረግፍ በማንኛውም ሰዓት የማይመለስ ዘላለማዊ ማንነትን የሚገነባ ነው። ምዕራፍ 4 ስብራትን ወደ ጥበብና ህመምን ወደ ኃይል መቀየር። የደረሰብሽ ስብራት፣ የደረሰብሽ ክደት ወይም ዛሬ ያጣሽው ነገር የህይወትሽ ማብቂያ አይደለም። ህመምሽን ወደ ጥበብ ቀይሪው። ያዘንሽበት፣ የተከዳሽበት፣ በሰው ፊት የተናቅሽበት ቀን ለአንቺ ትልቅ ትምህርት ነው። ካለፈው ስህተትሽ ተማሪ እንጂ ተሸናፊ አትሁኚ። ውድቀትሽ የአዲስ ምዕራፍ መነሻ ነው። ዛሬ በእጅሽ ምንም ባይኖርም በውስጥሽ ማንም ሊቀይረው የማይችል ትልቅ አቅምና ኃይል አለ። ወርቅ ሊያበራ የሚችለው በከባድ ሰዓት ውስጥ ሲያልፍ ብቻ ነው። አንቺ መሆን ያለሽበት ሰዓት ሊያጠፋሽ ሳይሆን ይበልጥ ሊያሳምርሽና ሊያጠነክርሽ የመጣ መሆኑን እመኚ። ከእንግዲህ ማንንም አትማጸኚ፣ በራስሽ እግር ብቻ መቆምን ልመጂ። ምዕራፍ 5 እንባሽን ለማንም የደስታ ዕድል አታድርጊው። ብዙ ሰዎች እንባሽን ለማየት ይጓጓሉ። እንባሽ ለነሱ ያንቺ ድክመትና የነሱ የበላይነትን የሚያሳይ ምልክት ነው። ስለዚህ እንባሽን ለማንም የደስታ መጋቢ አታድርጊው። ስታለቅሺ ቢሆን የሚመረጠው በጓዳሽ፣ ካለቀሽም በኋላ ፊትሽን ታጥበሽ ውጪ። ሰዎች አንቺን ሲያዩሽ ሁልጊዜ ጠንካራና የማትበገሪ ሆነሽ ሊያዩሽ ይገባል። ያኔ እነሱ ካንቺ በላይ መጨነቅ ይጀምራሉ። ይህቺ ሴት እንዴት አልተሰበረችም? ይህ ሁሉ ማዕበል መጥቶባት እንዴት አሁንም ፈገግ ትላለች? እያሉ በውስጣቸው ያሰላስሉሻል። ያንቺ አለመሰበር ለነሱ ትልቅ ቅጣት ነው። ያንቺ ጽናት ለነሱ ትልቅ መልስ ነው። ምዕራፍ 6 የራስን ዋጋ በሰው ሚዛን አለመመልከት። ሰዎች ላንቺ የሚሰጡሽ ዋጋ ያንቺ እውነተኛ ማንነት አይደለም። ሰዎች ዛሬ ያወድሱሻል፣ ነገ ደግሞ ይረግጡሻል። ዛሬ ያቅፉሻል፣ ነገ ደግሞ ይተፉብሻል። ታዲያ ስለዚህ ለምን የራስሽን ዋጋ በእነሱ ሚዛን ትለኪያለሽ? ያንቺ ዋጋ የሚወሰነው በውስጥሽ ባለው አምላክ በሰጠሽ ክብር እንጂ ሰዎች በሚሰጡሽ አስተያየትም አይደለም። ለነሱ ድሃ ልትሆኚ ትችያለሽ፣ ለነሱ የተናቅሽም ልትሆኚ ትሽ ይሆናል። ነገር ግን በውስጥሽ ያለውን ታላቅ ማንነት ሊያረክሱት አይችሉም። ራስሽን ማክበር ስትጀምሪ ዓለም ሊያከብርሽ ይገደዳል። ራስሽን ዝቅ አድርገሽ ስታቀርቢ ግን ማንም መጥቶ ከፍ አያደርግሽም። ትከሻሽን ቀና አድርጊና እኔ ውድ ነኝ ብለሽ ራስሽን ንገሪው። ምዕራፍ 7 በጨለማው ውስጥ ብርሃን ሆኖ መቆየት። ጨለማው ሲበረታ ብርሃን ፍለጋ አትሩጪ፣ ይልቁንም ራስሽ ብርሃን ለመሆን ወስኚ። በህይወትሽ ውስጥ ማንም እጁን ባይዘረጋልሽ፣ ማንም መንገድ ባያሳይሽም ራስሽን እንደ መሪ ቁጠሪው። በጨለማው ውስጥ ብርሃን ሆኖ መቆየት ማለት በተስፋ መቁረጥ ውስጥ ተስፋ ሆኖ መገኘት ማለት ነው። ለሰዎች ሳይሆን መጀመሪያ ላይ ለራስሽ ብርሃን ሁኚ። በዙሪያሽ ያሉ ሌሎች የተሰበሩ ሴቶችንም ያንቺን ብርሃን አይተው መንገዱን ማግኘት ይጀምራሉ። የብዙዎች መዳኛና መነሻ መሆን የሚቻለው ራስን በጨለማ ውስጥ ጠብቆ ማቆየት ሲቻል ብቻ ነው። ምዕራፍ 8 ትናንትና የሞተው ማንነትሽ ዛሬ ለአዲሱ መንገድሽ መግቢያ ነው። ትናንትና የነበረው ማንነትሽ ተሰባብሮ አልቋል። አዎ መጥፋት ነበረበት። ምክንያቱም ያ የድሮ ማንነትሽ ለዛሬውና ለነገው ጠንካራ ጉዞሽ የሚመጥን አልነበረም። ስለዚህ ያለፈውን ጸጸትና ኪሳራ ወደ ኋላ ጣዩ። ያ የድሮ ማንነትሽ መሞት ለአዲሱና ለበለጠ ማንነትሽ መወለድ ትልቅ በር ከፋች ነው። ዛሬ አዲስ ቀን ነው፣ አዲስ ጅምርም ነው። ዛሬ የራስሽን ታሪክ በአዲስ መልክ የምትጽፊበት ባዶ ገጽ ተሰጥቶሻል። ብሩን በእጅሽ ያዥና ታሪኬ ገና አልተጨረሰም፣ አሁን ነው የምጀምረው በይ በሙሉ ኩራት። ምዕራፍ 9 አንቺ በቀላሉ የምትሰበሪ አይደለሽም። አንቺ ውድ እንቁ ነሽ። በጭራሽ ራስሽን ዝቅ አድርገሽ አትመልከቺ። አንቺ በቀላሉ የምትሰበሪ፣ በሰው ወሬ የምትወርቂ ወይም በጊዜያዊ ችግር የምትጠፊ ተራ ሰው አይደለሽም። አንቺ ከእንባሽ ውስጥ ኃይል የምትፈጥሪ፣ ከሳቅሽ ውስጥ ብርሃን የምትረጪ ውድ እንቁ ነሽ። ታሪካቸውን የለወጡ ታላላቅ ሴቶችን ሁሉ ተመልከቺ። ሁሉም አልጋ ባልጋ የሆነ ህይወት አልነበራቸውም። ሁሉም አልቅሰዋል፣ ተክደዋል። ነገር ግን ልዩነታቸው እዛው ውርቀት ውስጥ አልቀሩም። አቧራቸውን አራግፈው ተነስተዋል። አንቺም እንደነሱ ነሽ። በውስጥሽ ያለው ኃይል ከገጠመሽ ችግር በላይ እጅግ ታላቅ ነው። ምዕራፍ 10 በመጨረሻም ሁል ጊዜ የምታሸንፈው ራሷን ያልጣለች ሴት ናት። ይህንን የመጨረሻውንና ዋነኛውን እውነታ ሁል ጊዜ በልብሽ ሰሌዳ ላይ ጻፊው። ራሷን ያልጣለች ሴት በመጨረሻም ሁል ጊዜ ታሸንፋለች። ዓለም ሁሉ ባንቺ ላይ ሲነሳ፣ ያመሽበት ሰው ሁሉ ቢከዳሽ፣ በእጅሽ ላይ አንድ ሳንቲም ባይኖር፣ ራስሽን ካልጣልሽ፣ ራስሽን ካላዋረድሽ፣ ተስፋ ካልቆረጥሽ፣ በመጨረሻም ድሉ ያንቺ ነው። ነገሮች ሁሉ ያልፋሉ፣ ችግሮችም ያልፋሉ፣ ስቃይም ይረሳል። ነገር ግን ያንቺ ጽናት፣ ማንነት ለዘላለም ይኖራል። አንቺ አሸናፊ ነሽ። ዛሬውኑ ተነሽ፣ ቀና በይ፣ ራስሽን ማክብሪ። ውድ እህቴ ይሄን አስታውሺ።
ህይወት ምንም ያህል ብትበረታ፣ ምንም ያህል ፈተናዋን ብታበዛ፣ ራሷን ያልጣለች ሴት በመጨረሻም ሁልጊዜ ታሸንፋለች። ያንቺም ታሪክ ማሸነፍ ነው። ዛሬውኑ ተነሺ፣ አቧራሽን አራግፊ፣ ያለፈውን ጸጸት ወደ ኋላ ጣዩና ወደፊት በአዲስ ብርታት ተራምጂ። ይህ መልእክት ዛሬ ህይወት ላስጨነቃት፣ የኑሮ ሸክም ለከበዳት፣ ቀን ለጨለመባትና ተስፋ ለቆረጠች ለምትመስለው ውድ ጓደኛሽ፣ እህትሽ ወይም በዙሪያሽ ላለች ሴት ሁሉ ትልቅ የብርሃን መንገድ ሊሆናት ስለሚችል እባክሽን አሁኑን ሼር አድርጊላት። ያንቺ ይሄን ቪዲዮ ማጋራት የአንድ ሰው ህይወትን ሙሉ በሙሉ ሊቀይርና ትልቅ ተስፋ ሊሰጥ ይችላል። ለተጨማሪ እንደዚህ አይነት ህይወት የሚቀይሩ ጥንካሬ የሚሰጡ ጥልቅ የህይወት ትምህርቶች፣ ስለ ልቦናዊ ምክሮች፣ መነሳሳት የሚፈጥሩ ቪዲዮዎችን ላይክ አድርገሽ ለሌሎች ሼር በማድረግና ቻናሉን ሰብስክራይብ በማድረግ የዚህ ታላቅ አስተማሪ ቤተሰብ አባል ሁኚ። እስከ መጨረሻው ሰዓት ድረስ አብራችሁኝ ለነበራችሁ ከልብ ምስጋና የላቀ ነው። በመጨረሻም ውድ እህቴ ራስሽን ጠብቂ። አንቺ ውድና ልዩ ነሽ። ቸር ቆዩልኝ።